ዱባይ ነው ያለችውና ለ8 ወር ያህል ሰውየው በጣም እየደፈራት ነው እና አሁን በጣም ብሶብኛል፣ በመቀመጫዬ በኩልም እየደፈረኝ ነው ብላለች ማለት ነው። እና እባካችሁ ሊረዳት የሚችል ሰው ካለ አናግሩኝ በማርያም። ስልኳን ሰጣችኋለሁ፣ ፎቶዋንም ሰጣችኋለሁ እና እባካችሁ ልትረዷት የምትችሉ ሰዎች ካላችሁ ሕክምና እንድታደርግ ብቻ የተለያየ ነገር እንድታደርግ ልትረዷት የምትችሉ ሰዎች ካላችሁ እባካችሁ አናግሩኝ ውዶቼ። ደግሞ ይሄ ቪዲዮ ሊረዳት የሚችል ሰዎች ጋር እንዲደርስ የቻላችሁትን ያህል ኮፒ ሊንክ እና ሼር እያደረጋችሁ እባካችሁ እንርዳት። እሺ ዳና አትጨናነቁ። ዳና ነኝ፣ በጣም ዳና ነኝ። አንድ ትንሽ ከፈጣሪ ጋር ላወራ ብዬ እናንተ የማስጨነቅ ፈልጌ አይደለም፣ ግን ዳና ነኝ። ሁሉ ነገር ለበጎ ነው፣ ያልፋል። የማያልፍ ነገር እኮ አለ። ዛሬ ተራራ የመሰለው ነገር ነገ ያልፋል፣ አልፎ እናያለን። ግን ለዛው ከፈጣሪ ጋር ማውራት ስላለብኝ ነው። ደህና ነኝ፣ በጣም ደህና ነኝ። አትጨናነቁ፣ በጣም ደህና ነኝ። ደህና መሆኔን ላስታውቅ ብያችሁ። ደህና ነኝ፣ በጣም ደህና ነኝ። አትጨናነቁ፣ ደህና ነኝ፣ እንዳትጨናነቁ። ደህና መሆኔን ላስታውቅ ብያችሁ ነው።